ስኬት የጋራ አይደለም፣ ስኬት የግል ነው። በአንድ ወቅት በአንድ አካባቢ የሚኖሩ ብዙ ጓደኛ ማቾች ነበሩ እና ህይወታቸውን ለመቀየር እጃቸው ላይ የነበሩትን ሳንቲሞች አዘጋጅተው ይሞክራሉ። ግን ነገሩ ሊሳካ አልቻለም። ያላቸውን ነገር ሁሉ አጡና አዝነው ተቀመጡ እና የሚገናኙበት አንድ ምግብ ቤት ነበር እና እዛ ምግብ ቤት ውስጥ ቁጭ ብለው ስለተበላሸባቸው ነገር ያወሩ ነበርና ከዛ መሃል አንዱ ጓደኛቸው እንደዚህ አለ። በዚህ ሰዓት ሰርቶ ከመለወጥ ይልቅ ዘርፎና ነጥቆ መኖር ትልቅ ነገር ነው ብሎ ማውራት ጀመረ። ሌሎቹን ጓደኞቹ ልክ ነህ፣ ሁላችንም ሞክረናል፣ ግን በአጭር ጊዜ ስኬታማ ለመሆን የግዴታ ያለው አማራጭ መዝረፍ መቀማት ብቻ ነው ምናምን ተባብለው ያወራሉ። ብዙ ሞከረን፣ በጣም ብዙ ሰዎችንም ጠየቅን። በህይወት ልምምዳቸው በአጭር ስኬታማነት የሆኑበት መንገድ እንዳለ ቀምተው ዘርፈው ሙስና ተቀብለው ነው እየተባባሉ ያወራሉ እና አንድ ካጠገባቸው የነበረ ሰው ሀሳባቸው ገዝቶት ያዳመጣቸው ነበር። ሁሉም በአንድ ስሜት ይህንን ወሬ ያወራሉ። እጅግ በመሰልቸት ውስጥ እጃቸው ላይ የነበረውን ነገር በማጣታቸው በመከፋት እዚህ ሀገር ላይ ሰርቶ መቀየር መለወጥ አይቻልም፣ ሁሉም ሰው ዘርፎ ቀምቶ አታሎ አጭበርብሮ አንዱን ነገር አድርጎ ብቻ ነው ሊያገኝ የሚችለው እንጂ እንደኛ በእንደዚህ አይነት መንገድ የሰራ ሰው ሊለወጥ አይችልም ተባብለው ያወራሉ። ይህ ሰው ይቅርታ ባናገራችሁ ቀር ይላችኋል ብሎ በትህትና ይጠይቃቸዋል። ምንም ችግር የለውም፣ ሀሳባችሁ በጣም ስላስገረመኝና ስላስደነገጠኝም ነው ላወራችሁ ያሰብኩት ይላችኋል። ምን ሆነ ነው ምናምን ይሉታል። አይ እዚህ ሀገር ላይ ሰርቶ ከመለወጥ ይልቅ ዘርፎ ባጭር መክበር ነው ስኬታማነት ብላችሁ ስታወሩ እየሰማሁ ነበር ይላቸው። አዎ በጣም ያለንን ነገር እንዳለ ሰብስበን ለመስራት ሞክረን ነበር፣ ያገኘነውን ነገር እንዳለ አጣን ምናምን ብለው ይነግሩታል። በቃ እስቲ አንድ እድል ለእኔ ስጡኝና አንድ ነገር እንድናወራ አስቤ ነበረ። ነገ በዚህ ሰዓት ላይ እንደዚህ አይነት ቢሮ መታችሁ እንድታናግሩኝ እፈልጋለሁ። ስትመጡ የትራንስፖርታችሁን እችላችኋለሁ፣ ምሳም ከኔ ጋር ትበላላችሁ፣ ከቻላችሁ አገኙኝ ብሏቸው ተሰናብቷቸው ይሄዳል። እነሱም የነበሩበት ስሜት ጥሩ ስላልነበረ ኦኬ እሺ ችግር የለውም እንመጣለን ምናምን ብለው ተለያዩ። ከዛ በማግስቱ እስቲ እንሂድ ትራንስፖርትም እሰጣችኋለሁ ብለዋል፣ ምሳም አብሬያችሁ እበላለሁ ብለዋልና ምንም ስለማናደርግ እስቲ ሄደን ይህንን ሀሳብ እንስማ ተባብለው ወደ አንድ እሱ ወዳለበት ህንፃ ይሄዳሉ። እጅግ በጣም ትልቅ ህንፃ ነበር። ወደዛ ህንፃ ይገባሉ። ሲገቡ የተጠሩበትን ካርድ ያሳዩቸዋል። ያሳልፏቸውና እሱ ወዳለበት እጅግ ግዙፍና ወደሚያምረው ቢሮ ይገባሉ። ሲገቡ በዛ ቢሮ ውስጥ የተቀመጠው ሰው እሱ ነበረና ያመጣቸው ሰው ከሰውየው ጋር አገናኝቷቸው ይመለሳል። እነሱም ወደዛ ወደሚያምረው ቢሮና ወደ ቀጠራቸው ሰው ይገባሉ። ያ ሰውን በክብር ይቀበላቸውና የሚጠጡትን ትኩስ ነገር ያዝላቸዋል። ትኩስ ነገሩን አዞላቸው እንኳን በደህና ወደዚህ ቦታ መጣችሁ ብሎ ይጠይቃቸዋል። እነሱም አመስግነው እንደዚህ አይነት ቦታ እንደምትሰራ አላወቅንም ነበረ እና በጣም ደስ ይላል ቢሮ ይሉታል። ይሄ ሁሉ የምታዩት ነገር እንዳለ አንድም ሳላታለል አንድም ሳልሰርቅ በላቤ በጉልበቴ ሰርቼ የደረስኩበት ነው ይላቸዋል። አይ አንተ የነበርክበት ዘመን በጣም ጥሩ ዘመን ነበረ፣ ለፍተህ ጥረህ እንደዚህ አይነት ነገር መገንባት ከቻልክ በጣም ጥሩ ጊዜ ላይ ነበር የነበርከው ብለው ይነግሩታል። እሱም ፈገግ ብሎ ያዳምጣቸው። ልንገራችሁ ይላቸዋል። እኛ በጣም ብዙ ሰው መክሮናል፣ ምክር ከሆነ በጣም ይደክመናል። አይ እስቲ ዛሬ ከነበራችሁበት የህይወት ልምምድ ውስጥ አንድ ነገር ላሳያችሁና እኔ ያለፍኩበትን የህይወት መንገድ ልንገራችሁ አላቸው። የመጀመሪያው ነገር ስኬት የግል ነው እንጂ የጋራ አይደለም። እናንተ በምታልፉበት የህይወት መንገድ ብዙ ሰዎች ሊኖሩ ይችላሉ። ሀሳብ ደግሞ በጣም ብዙ ከሆነ ወደ ውሳኔ መድረስ ያስቸግራል። ለምሳሌ እናንተ ይህንን ስራ ለመስራት የሞከራችሁት ከማን ጋር ነው አላቸው። እነሱም ከአካባቢያችን ሰዎች ጋር፣ ከጓደኞቻችን ጋር፣ አብሮ ካደጉት ሰዎች ጋር ነው አሉት። ስኬት ከእንደዚህ አይነት ሰዎች ጋር ተሰርቶ መቼም አይሞላም። ለምን? የመጀመሪያው ንቀት ውስጣችሁ ይገባባችኋል። አብራችሁ በልታችሁ፣ አብራችሁ ጠጥታችሁ፣ አብራችሁ ከምትውሉ ሰው ጋር ስራን ስትሰሩ ከመስራት ይልቅ ፌዝ ይበዛል። ስለዚህ ሀሳቡ ደግሞ የእናንተ ብቻ ከሆነ ለሀሳቡ ትኩረት የምትሰጡት እናንተ ናችሁ እንጂ ሌላው ሰው ሊከተላችሁ አይችልም። እኔ ይህንን ነገር ከመገንባቴ በፊት በጎዳና ላይ ነበር የምኖረው። በጎዳና ላይ ስኖር ጋዜጣው ላይ የተጻፉትን ጽሁፎች እየመረጥኩኝ ልብ የሚነኩትን ሀሳቦች በሚገርም አጻጻፍ እየጻፍኩኝ
ዜና ለሚያቀርቡ ሰዎች በድብቅ በቢሮአቸው ስራ አስገባላቸው ነበር። በጣም ጽሁፌን ይወዱት ነበር፣ ግን ማን እንደሚልክላቸው አያውቁም ነበር። ከዕለታት በአንድ ቀን እነዚህን ጽሁፎች እየጻፍኩኝ በስር እያስገባውላቸው ሲሄድ በካሜራ ያዩኝ ነበር እና ሊያናግሩኝ እንደሚፈልጉ በወረቀት ጽፈው ለጥፈው ጠበቁኝ። ከዛ ጽሁፉን አነበብኩት፣ እጅግ በጣም ደስ አለኝ። ነገ በዚህ ሰዓት ላይ ተገናኝተን ሐሳቦችህን በደንብ አውርተን ነገሮችን እናስተካክላለን አሉ። እሺ አልኳቸው። እኔም በማግስቱ ወደዛ ለመሄድ ስል መኪና ገጨኝና ቀረሁ። ተመልከቱት፣ በህይወቴ የጓጓሁለት ነገር ነው። ሰዎች ብዙ ጊዜ ያንን ጋዜጣ እየቀደድኩኝ ጽሁፎቹን እያስተካከልኩኝ ስሰራ ይህንን ወረቀት ገጣጥመኩ ለሱቅ ብሸጥ በኪሎ ለሚረከቡን ሰዎች ብትሰጥ ኖሮ ብዙ ገንዘብ እናገኝበታለን፣ አንተ ግን የማይሆን ነገርን እየሰራ ሁልጊዜ እያሉ ያሾፉብኝ ነበር። እኔም ያንን ነገር ለማድረግ በጣም ጉጉት ስለነበረኝ ለመሄድ ቸኩዬ በነበረበት ሰዓት ላይ መኪና ገጨ። ማንም ግን የገጠመኝን ነገር ሄዱ ለነሱ ሊነግራቸው ከማድረግ ይልቅ አርፈ ተቀመጠህ እዚህ የምንሰበስባቸውን ወረቀቶች እየሰበሰብክ ብንሸጥ ነው የሚሻለው ብለው አስቀሩኝ። ለምን? በእድሜም ትንሽ ነኝ። በዛ ጊዜ አንድ ወዳጅ ነበረኝ ያንን ነገር ለማድረግ ሲሄድ በመንገድ ላይ የማገኘው። እሱ ግን የዛ ቀን መቅረቴን አይቶ መጣ ፈልጎኝ። ሐሳቤን ስለሚያውቀው ጽሁፎቼን ስለሚያነቡ እንደምንም ብሎ ረድቶኝ ካጠገቤ ጓደኞቼም ቤተሰቦቼም ሲሄዱ ይዞኝ ወደዛ ቦታ ሄደ። እንደምንም ተጎድቻለሁ፣ ግን ብዙም ባይሆንም እንደምንም ብዬ ግን ከቀጠሩኝ ሰዓት አንሼ ሄድኩኝ። እጅግ አልጠበቁም እኔ እንደምጽፈውና አንድ ሐሳብ እንድሰራ ጠየቁኛል። ሐሳቡ የኔ ስለነበረ አላስቸገረኝም። ቶሎ ብዬ በጣም ቆንጆ የሆነ ታሪክን ጻፍኩኝ። በጣም ወደዱት፣ ከኔ አልጠበቁትም። ለምን? አለባበሴም ሁኔታዬም አይገልጽም ነበር። ከዛም እጅግ ሐሳቡን ስለወደዱት በሳምንት የሆነ ያክል ብር ሊከፍሉኝ በየቀኑ አንዳንድ ወረቀቶችን እየጻፍኩኝ እንዳመጣ ነገሩኝና ተለያየን። የመጀመሪያውን እንግዲህ ተመልከቱ። ሐሳቤን ሁሉ ቤተሰቦቼ፣ ጓደኞቼ ያውቁ ነበር፣ ግን የትም አይደርስም ብለው ስላሰቡ ግን ማናቸውም ከጎኔ ቆሙ ሊረዱኝ አልፈለጉም ነበር። እኔ ግን ለምፈልገው ነገር ብዙ ነገሮችን ማድረግ ስለነበረብኝ መቀበል የነበረብኝን ነገሮች እንዳለ እቀበል ነበር። ለምን? ነገ ይህ ነገር የት እንደሚያደርሰኝ ስለማውቅ። አሁን እንደምትመለከቱት ይህ ህንፃ ትልቅ የዜና አውታር ሆኖ የምታዩቸው ሰዎች ሁላ በቴሌቪዥን ዛሬ ሰላም ልትሏቸው የምትጓጓቸው ፎቶ አብራቸው ልትነሱ የምታስቧቸው ሰዎች እንዳለ የኔ ተቀጣሪዎች ናቸው። ስለዚህ ተግቼ ስሰራ በጣም ብዙ መንገዶችን አልፌያለሁ። ስኬት ብዙ አይነት ነገሮችን ያስከፍላል። በህይወታችሁ እነዚህን 3 ነገሮች የምታደርጉ ከሆነ በህይወታችሁ ስኬትን ታገኙታላችሁ ብሎ ጀመረላቸው። የመጀመሪያው ነገር አጠገባችሁ ያሉትን ሰዎች እንዳለ መተው አለባችሁ። ለራሳችሁ ስኬት ራሳችሁ ነው መስራት ያለባችሁ። ይህንን ደግሞ እንዴት እንደምላችሁ ልንገራችሁ አላቸው። ለራሳችሁ ነገር ማንበብ ቢሆን፣ እንቅልፋችሁን መተው ቢሆን፣ የሆነን ነገር በእግራችሁ ተጉዛችሁ ማድረግ ቢሆን እያንዳንዱን ነገር ከሰው ጋር ሳትማከሩ ማድረግ አለባችሁ። ያለበዛ ስኬታችሁ ላይ መድረስ ያቀታችኋል። ዋጋ መክፈል አለባችሁ ለስኬታችሁ። የሆነን ነገር ማድረግ አለባችሁ። ከሰዎች መሸሽ አለባችሁ። ነገ ጥንካሬ ላይ ስትደርሱ ብዙ ሰዎች ይመጣሉ። አሁን ላይ ግን ላለው ስኬታችሁ ራሳችሁ መስራት አለባችሁ። ካላችሁበት የምቾት ቦታ ወጥታችሁ ነገሮቻችሁን ራሳችሁ መስራት አለባችሁ። ለምን ቢባል የምትወዱትን ነገር ስተው ለነገ ለትልቁ ነገር ስለሆነ። ረጅም ሰዓት መተኛት የምትወዱ ሰዎች ልትሆኑ ትችላላችሁ። ዛሬ ግን ለስኬታችሁ ግማሹን ቀን መተኛት ልትቸገሩ ትችላላችሁ። ከእንቅልፋችሁ ረጅም ሰዓት ተነስታችሁ ፖድካስት ማዳመጥ ሊሆን ይችላል፣ ኢንተርቪዎችን ማየት ሊሆን ይችላል፣ የምትከተሏቸውን ትልልቅ የእምነት አባቶች ሊሆን ይችላል፣ የስኬት መንገድ ላይ ያሉ ሰዎች ሊሆን ይችላል። እነዚህም ሁሉ ነገር የምታደርጓቸው ነገር ለህይወታችሁ መንገድ የሚከፍሉላችሁ ስለሆኑ። ሁለተኛ፣ ራሳችንን በጭራሽ ማወዳደር የለብን። ራሳችንን ወደ ስኬት መንገድ የምንወስድ ከሆነ ራሳችንን ከማንም ጋር ማወዳደር የለብን። ሁሉም ሰው የራሱ የህይወት ግብ አለው። እኛ የህይወታችንን ግብ ለማድረግ ስንሞክር ግን ራሳችንን በተአምር ውድድር ውስጥ መክተት የለብን። ስኬት ከራስ ጋር ነው ውድድር ደስ የሚለው። በህይወታችሁ ለመለወጥ የምታስቡ ከሆነ የምትወዷቸውን ነገሮች እየተዋችሁ ከራሳችሁ ጋር መወዳደር ያለባችሁ። ዛሬ ራሳችሁን ለመለወጥ የምትፈልጉ ከሆነ ከራሳችሁ ጋር ብቻ ነው መወዳደር ያለባችሁ። መስዋዕት መሆን ግዴታ ነው። ስኬት ከተፈለገ፣ ለውጥ ከተፈለገ መስዋዕትነት ግዴታ ነው።
ብዙ ሰዎች ስኬት በአንድ ጊዜ የሚመጣ ይመስላቸዋል። በአንድ ሌሊት የሆነ ተኝተው በህልማቸው በቅዠታቸው የሚያስቡትን ነገር ጠዋት ሲነሱ አጠገባቸው ቁጭ ብሎ ማግኘት የሚቻል ይመስላቸዋል። ስኬት ብዙ ጥረቶችን ይፈልጋል። ስኬት ብዙ ነገሮችን፣ የምንፈልጋቸውን የምንወዳቸውን ነገሮች መተው ያስፈልገናል። መስዋዕትነት ብዙ ያስፈልጋል። የምንወዳቸውን ነገሮች መተው ይገባናል። ከመብል፣ ከእንቅልፍ፣ ከምናያቸው ነገሮች፣ ከነዚህ ሁሉ ነገሮች ይቆጥበናል፣ ከቤተሰባችንም ጭምር። ለራሳችን ስኬት ዛሬ ራሳችንን መድከም ያለብን፣ ለራሳችን ጉዳይ ራሳችንን ኃላፊነቱን መውሰድ ያለብን። እያንዳንዱን ነገሮች ዋጋ የምንከፍለው ነገ ለተሻለ ነገር መቆም እንድንችል ስለሚያደርግ። ሶስተኛ፣ ስኬት አንድ ቦታ ብቻ የተቀመጠ ነገር ነው ብሎ ማሰብ መተው አለብን። ስኬት አንድ ቦታ ብቻ አይደለም፣ በብዙ ሙከራዎች የምናገኘው ነገር ነው። አንዱ ነገር ስለተበላሸ ወይንም ደግሞ አንዱ ነገር ስላልተሳካ ይሄ ስኬት አይደለም ብላችሁ መተው የለባችሁ። እየተንቀሳቀሳችሁ መሞከር አለባችሁ። ለአንዳንድ ሰዎች ስኬት ውድ ምግብ ቤት ሄዶ መብላት፣ ከአንድ ሀገር ወደ አንድ ሀገር በአውሮፕላን መዞር፣ ውድ ልብሶችን ማድረግ፣ ውድ ጫማዎችን ማድረግ ይመስላችኋል። ስኬት ያ አይደለም። ስኬት ማለት መንገድ ነው። ስኬት ማለት መንገድ ነው፣ መድረሻ የሌለው ሁልጊዜ ወደ ሐሳባችን ወይንም ደግሞ ስኬታማ ወደንበት መንገድ የሚያደርሰን መንገድ ማለት ነው። ስለዚህ ሰዎች በአእምሯቸው ካስቀመጧቸው ስሜቶች ወጥተን ራሳችንን ወደዚህ ስኬታማ ወደዚህ ለውጥ ወዳለበት ህይወት እንድንመጣ ዛሬ ሐሳቡን ሼር አደርጋችኋለሁ። ራሳችሁ እንድትመለከቱ ገፋፋችኋል። የቱ ጋር ነው ያላችሁት? ለእናንተ ስኬት ማለት ውድ ጫማ ማድረግ ነው? ለእናንተ ስኬት ማለት የተሻለ ቤት ውስጥ መኖር ነው? ለእናንተ ስኬት ማለት ምንድን ነው? ስኬት ማለት እድገታችሁን እንደ ለውጥ የምታዩበት ነገር፣ በህይወታችሁ ከራሳችሁ አልፎ ለሰዎች፣ ከሰዎች አልፎ ለሀገር፣ ከሀገር አልፎ ለዓለም የሚሆን ነገር ነው። ስለዚህ ዛሬ ለስኬታችሁ የምትከፍሏቸው ዋጋዎች ነገ በእጥፍ እነሱ ደግሞ መልሰው ይከፍሏችኋል። እህቴ አትቀመጪ፣ ወንድሜ አትቀመጥ። ረጅሙን ሰዓትን በማይጠቅም ነገር ውስጥ አታሳልፍ። ለነገ ለህይወትህ ዛሬ ላይ መስራት አለብህ። ዛሬ ላይ የምትከፍላቸው እያንዳንዱ ዋጋዎች ነገ በእጥፍ ይከፍሉሃል። ነገ የምትፈልጋቸውን ነገሮች ሁሉ በቀላሉ ማድረግ የምትችል ሰው ትሆናል። በህይወት ውስጥም ተፈላጊ ሰው ትሆናል። ሁልጊዜ ሰዎች ሲሆንላቸው እየሄድክ የምታጨበጭብ ሰው አትሆንም። አደራ ይህንን ትምህርት ሰምታችሁ እንደምትለወጡ ተስፋ አደርጋለሁ። አብሬያችሁ ስለነበረ በጣም ደስተኛ ነኝ። መልካም ጊዜ ይሆንላችሁ። በህይወታችሁ ተለውጣችሁ አንድ ቀን የምንገናኝ ሰዎች እንሆናለን። አብራችሁኝ ስለነበራችሁ አመሰግናለሁ።